ወንድሜ ምን ያስገርምሃል? በዚህ ሰዓት እቺ ምን ላይ ሆና መከራ በዛባት ሕይወትና ተስፋ ምን እናቴ ተመተነ ፓራ ከኬ አይበላ ማለት ሰዎች እኔ ከኬ ልበላ ነው። A few moments later እኔ ኢትዮጵያ ፍረዱ ቸግሮኛል። እኔ በቀኑ 100 ብር ካርድ እየሞላው ነው ቪዲዮ ምለቀው ነው። ላይቭ ምገባበት ራሱ ነው ሪንግ ላይት የለኝም። በሻማ ነው ምገባው ላይቭ ራሱ ነው። ኃይለኛ ኮንፊደንስ በአንዴው መገንባት የምትፈልጉ ከሆነ በየቀኑ ራሳችሁን አሸንፉ። A few moments later ነሽ እንዴ? ረጅም ነው። ኧረ ሃሎ ልጅ ዳይፐር ከቀየረ 3 ቀኑ ነው። ለምንድን ነው በብዛት ዳይፐር ማታመጣለት? እየሞከርኩኝ ነው ታላለህ። እየሞከርኩኝ ነው። ይሄ መልቴ መሰለ ልጅሽ የሚጠፈጥፈውና መሸፈኛ ዳይፐር ለመግዛት እየሞከርኩኝ ነው። ተመልከት ለብርም ለጥራትም የሚሻለው ዶክተርስ ዳይፐር ነው ብለውኝ እሱን ለመግዛት እየሞከርኩኝ ነው። አንቺ ተዋርለሽም እንዳትረጅም እንዴ? ሲጀመር ዶክተርስ ዳይፐር አይደለም 4 ቀን 6 ቀን ራሱ አይቆይም። እሱስ ልክ ነህ ይቆያል። ጆኔ ከኔ ጋር ግጥማ ማድረግ እንደምትፈልግ ሰምቻለሁ። ግን እንደምጨርስ ልነግርህ ይፈልጋል። ይጨርሳል። መጀመሪያ ንቃተ ህሊና አሸንፍ፣ ከዛ በኋላ ከኔ ጋር እንጋጠማለን። እጨርሳለሁ ግን ሃይ ማፕናሽ እንደ ማለት ሁሉ ነገር አንችላለህ። እኔም ጠቆር ነኝ አንቺም ነጭ ነሽ። ለምን አንድ ላይ ተጋብተን ቤጫ አንልህ? አይዞህ አንተ ሁሌ መሸናዋር ያው ቢጫ ነውና ወደ ቀይ ለመቀየር በነጥብ ቤት ተጠይቄ ነውና ላይክ አድርጉ። ይሄን ቻሌንጅ ያው ማሸነፍ ከሆነ በስሙ ማለት ነው 19 ቤተክርስቲያን ገነባለሁ እና የአስራት በኩራት ቤተሰቦች በደንብ የቪዲዮ ላይክ ሼር ኮፒ ሊንክ ምናምን እንትን በላ። ያው ይሄን ቻሌንጅ ካሸነፍኩኝ ከዮናስ ሞባይል ጽድት ያለ 17 ፕሮ ማክስ ገዛበታለሁ ማለት ነው። እንዲሁም ደግሞ በየወሩ ቻርጀር መግዛት ስላሰለቸኝ ለላይፍ ታይም አመት ዋስትና ያለውን ቻርጀር እንዲሁም ተበላሽቶ የማያውቀውን ቻርጀር ከዮናስ ሞባይል እገዛበታለሁ ማለት ነው። ሰላም አለይኩም። ያው ይሄን ቻሌንጅ ማሸነፍ ከሆነ ድፍን ኢትዮጵያዊ የሚጾመውን ጾም እኔ እጾምለታለሁ ማለት ነው። እሺ የእግር ኳስ ቤተሰብ ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ታደርግልኛለህ ማለት ነው እና ቀጥታ ወደ ፕሪዲክሽናችን እንገባለን። አንደኛ አርሰናል ከዩናይትድ ይሄ ጨዋታ አርሰናል 0-0 ያሸንፋል ብለህ ቀጥታ ለአርሰናል ሰጠዋለህ ማለት ነው። በደንብ አዳምጥ። ሁለተኛ ኒውካስትል ከቼልሲ ይሄ ጨዋታው በተጀመረ በ5ኛው ደቂቃ ኳሱ ፈንድቶ ጨዋታው ይሰረዛል ብለህ ትገባለህ ማለት ነው። በደንብ አዳምጥ። ይሄ እንደነ አብዩኤል ምናምን የተጠነጋገረ ፕሪዲክሽን አይደለም የምሰጠው። ጽድት ያለ ፕሪዲክሽን ነው። ኳሊቲውን የጠበቀ ነው። በደንብ 100% የምትተማመንበት ፕሪዲክሽን ነው የምንሰጠው። በደንብ አዳምጥ። ሶስተኛ ሊቨርፑል ከሲቲ ይሄ ጨዋታ ላይ ማለት ነው የሊቨርፑል ተጫዋቾች ጂንስ ሱሪ ለብሰው ነው የሚገቡት ብለህ ትገባለህ ማለት ነው እና ጆሮ ጌጥ ያደርጋሉ ብለህ ደግሞ ትጨምርበታለህ ማለት ነው እና ቴሌግራም ቻናሌ ላይ መለቅልሃለሁ። ከዛ ጋር አታች አደርግልሃለሁ። ገብተህ ስራ ከፈለክ አትስራ። ቆርቆ እንዳራስ እውነቴን ፍቅር ካደረገኝ እናቴ ትሙት አልደበረኝም። ኧረ አባ ካሜራው እዚህ ጋር ነው። ጭራሽ ነው ያልደበረኝ። ኢቫን አውትፊት ስንት አወጣ? ኢን ሚሊየንስ ነው 3 ሚሊዮን ብር ነው ያወጣሁበት። 3 ሚሊዮን በጣም ደስ ይላል። ግን ምንድን ነው የሚገልጸው አለባበስሽ? የሚገልጸው ይሄ የሴት ልጅ ጥቃት ይቁም የሚል ነገር ነው የሚገልጸው እና ከታች ያለው ደግሞ እንትን ነው የህይወት መንገድ ነው። እንደዛ ነውና 3 ሚሊዮን ብር ነው ያወጣሁት። እሺ ሴቭ አድርጓል። አሁን ልጅ ሴቭ አድርጓል። ችግር የለም። ና እስኪ አንተ ሴቭ አድርጓል።
እሺ ማን ልበሉ? ከናያቱ ጻፈው ሴቭ አድርጎ ባህረዲን ነስረዲን ባህረዲን በድረዲን የልጅ ልጅ ልጅ እህት ወንድም አክስት ወንድም ልጅ እዛ ቤት የምትሰራው ሰራተኛ እህት ልጅ ወንድም አያት ልጅ ወንድም አክስት እህት ብለህ ሴቭ አድርገው። ምንድነው ሁሉ ምን ያደርግልሃል? አረገው ዝም ብለህ ምን አገባ? ዝም ብለህ አድርገው። እኔ አረገዋለሁ፣ እኔ ችግር የለም። ወንድሜ ከበርጫ ምንድነው የሚገልጸው አለባበሱ? ይሄ ደግሞ እንትን ነው፣ ቀዩ ደም ነው የሚገልጸው። ቀዩ ደም ነው የሚገልጸው። አበባው ደግሞ እንትን አዲ አበባ ነው የሚገልጸውና የወር አበባ ለመግለጽ በጣም አሪፍ። ግን የወር አበባ መግለጹ ጥቅሙ ምንድን ነው? ምን ውስጥ ነው የገባሁት? ጥቅሙን መሰለህ ብዙ አይነት ጥቅም አለው። በዋናነት ተነሳሽነት እንዲኖረን በሚል ነው። ያው ተነሳሽነት እንዲኖረን በሚል አሪፍ ነው። ግን ያው ምኑ ላይ ነው ተነሳሽነት እንዲኖረን? ጆሲ እንትን ነው ያው የሊስትሮ ቃለት ትፈልጋለህ እንዴ? ሊስትሮ ሰላም ነው ብራዘር? ሰላም ነው ብራዘር። ወንድሜ ነሙብኝ ነበርና ያለሽ እንተባባሪ። ምን ሆኖብሽ? እንትን የህብለ ሰረሰ መሰረሰር ምን ያበሽታ ነው ደግሞ እሱ? እንደዛ ብለውኝ ነውና ያለሽ እንተባባሪኝ እያሰባሰብኩ ነው። የት ነው የታመሙ? ይርቃል። እዚህ በ6 ባቡርና በ5 ታክሲ ትሄዱና ይርቃል። ያለሽ እንተባባሪ። መኪና ይዣለሁ፣ አብረን ሄደን እንሂድ። ይርቃል ብራዘር፣ ያለሽን ብቻ ተባባሪ። መኪና ይዣለሁ፣ አብረን እንሂድ ብራዘር። ስለሚርቅ ነው ያለሽን ተባብረኝና እኔ እንሂድ አልኳ እኮ ለቀቀኝ። ጠንብሽ ማገድ እሺ። እንትን ሞቲቬሽን ማከማነንስ እንትን ልፋ ነው አንተ መልፋት አለብህ። አያ መጣር መጋር አለብህ፣ መድከም አለብህ ህይወትን ለመቀየር። ከለፋ ማታገኝበት ምንም አይነት ምክንያት የለም። ለምሳሌ እኔን እንሰዳው። ያኔ ስጀምር ምን ነበረኝ? ምንም አልነበረኝ። አሁን ምን አለኝ? ምንም የለኝ። ስለዚህ መልፋት አለብህ ነው ሆነ። አያ መልፋት መጣር መጋር አለብህ። አሁን እኮ ምንም ላይኖር ይችላል። ወደ ኋላ ስዞ ትለፋለህ፣ ትጥራለህ። ቀን ሌት ሳትል ዝናብ ብርድ ሳትል ትለፋለህ። ያኔ ምን ይኖራል? ምንም አይኖርም። ስለዚህ ልፋ ነው እንትን ዋና እንትን ንቃተ ህሊና ዛሬ ነገ ሳትና ከዚህ ክላስ ግን አትወጣም። ቤተሰቦች ምናምን ተሰናብተና በራስ መተማመን በራስ መተማመን ዝም ብሎ አይመጣም። ይውላችሁ እንቁራሪቷም ትጮኻለች። አም ዘ ቤስት ባይተር ብሮ አን ዘ ላስት ኮንፊደንስ ራስት ወስት ሜስት እየጠበቅኩ ነው። ንቃተ ህሊና በፍጥነት ብትመጣ ደስ ይለኛል። ስፒድ ዋን ፎቶ ወንድ ሆኖ መፈጠር እድል ነው። እንደኔ ወንዳ ወንድ መሆን ግን ብዙ ስራ ይፈልጋል። ብራዘር ነቃ ደንገጥ በል። ስፒድ ገርማሙ ቶላ የምን አባ ገርማሙ ቶላ ነው። አመቻቸውና ከሰው ይቆርጣል። ቀድመው እሱን እንትን በለው። እኔ የሰው ደስታ የሚያስደስት የሰው ሀዘን ደግሞ የሚያሳዝነኝ አይነት ሰው ብዙዎች የድርጅት ባለቤት ነው የምመስላቸው። እኔ ግን ግሮሰሪ ኮርኪ አጣቢነት ተቀጥሬ ነው የምሰራው። ብዙዎች ይህን ብራንድ ሰዓት አይተው የድርጅት ባለቤት ነው ይሉኛል። እኔ ይህንን ሰዓት መርካቶ ነው በዱቤ የገዛሁት። መርካቶ ሜትሮ ህንፃ ግራውንድ 7 ቁጥር ነው የገዛሁት። ሌላ ቦታ በውድ የምትገዟቸውን ብራንድ ሰዓቶች እዚህ ያለምንም ጥራት ልዩነት በአሪፍ ዋጋ ማግኘት ትችላላችሁ። ለሴቶችም ሆነ ለካፕሎች የሚገራርሙ ሰዓቶች አሉ። ዋተር ፕሩፍ መሆናቸውን እዛው ቼክ አድርጋችሁ መውሰድ ትችላላችሁ። አድራሻ ሜትሮ ህንፃ ግራውንድ 7 ቁጥር ላይ ያገኙናል። እና እዛ ቤት ለየት የሚያደርገው ነገር እዛ ቤት አንድ ሰዓት ስትገዙ የአንድ ሰዓቱን ሂሳብ ብቻ ነው የምትከፍሉት። ፌድ አፕ ነው። ግባ ወንድ በይ የፈለገ ብርብ አንተ ግን እንዳይረብህ። በተውስጥ ምግብ ነገር ላይኖር ይችላል፣ ግን እንዳይረብህ ወንድሜ። የምትበላበት ኪስ ውስጥ ብር ላይኖር ይችላል፣ ግን እንዳይረብህ ወንድሜ። መብላት አለብህ ብለህ ዛሬ ቢቸግርህ ትላንት እንዳይቸግርህ፣ ትላንት ቢቸግርህ ከነገ ወዲያ ቢቸግርህ፣ የዛሬ ዓመት ቢቸግርህ ባይቸግርህ፣ ነገ ግን ቢቸግርህ የዛሬ ወር ባይቸግርህ እንዳይቸግርህ።
አይዞህ አንተ አት ዘ ፋኪንግ ጎፍ ሜንሽን ያርጉት ጋይስ። አህያው እየመጣልህ ነው። እንደማንኛውም ተጋጣሚ ቀላል እንዳይመስል። ሜንሽን አርጉት። ይሄ ላብ ዝም ብሎ የመጣ እንዳይመስል። አም ዘ ፋኪንግ ጎፍ ዴር ኦፍ ዘ ዲቨሎፕመንት ኦፍ ዘ ዌስት ሜስት እየመጣልህ ነው። አህያው እየመጣልህ ነው። ሜንሽን አርጉት።